አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንደናችሁ ውድ እህት ወንድሞች ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እሺ ዛሬ ይዤ የመጣሁት ሙጣበቅያ ነው። ሙጣበቅያ ይባላል በአረበኛ። ከዛ እስኪ ሞክሩት፣ በጣም አሪፍ ነው። በእንቁላልና በዱቄት በጨው ብቻ ነው የሚሰራው እና በዘይት ማለት ነው። እና ተከታተሉት ቪዲዮውን እስከ መጨረሻው። አሁን እዚህ ጋር 2 ኩባያ ዱቄት አለኝ። 2 ኩባያ ዱቄት አረጋለሁ። ከዛ 2 ኩባያ ተግማሽ አረጋለሁ ማለት ነው። 2 ኩባያ እና ግማሽ በትንሿ ማንኪያ ጨው ጨምራለሁ። ከዛ 1 ኩባያ ተግማሽ ውሃ ነው የምጨምርበት። 1 ኩባያ ተግማሽ ውሃ ጨምራለሁ። እንደዚህ በእጅ አደበላልቃለሁ። በእጅ እንደዚህ ታደባለኩ በኋላ ይኸው እንደዚህ ውሃውን እየጨመርኩ በሁለት በእጃሻለሁ ማለት ነው። ማሽን ያስፈልግም ግዴታ በእጃችን ማብቃት እንችላለን፣ ማሸት እንችላለን። ይኸው እንደዚህ እያደረኩ ቀስ ብዬ እያሸሁት ነው እንደዚህ ማለት ነው። ከዛ ዘይት ጨምርበታለሁ ትንሽ 1-2 ማንኪያ ቢሆንም ብዙም አልጨምርበትም፣ ዘይት ብቻ እንዳይሆን ማለት ነው። ከዛ ይኸው እንደዚህ 3 ማንኪያ ባሉት 3 ማንኪያ ዘይት ጨምራለሁ። እንደዚህ ሆኗል ማለት ነው። እንደዚህ ደርሶልኛል። ማብቃትም አያስፈልገውም። ይሄው እንደዚህ ቀላል ነው አሰራሩ፣ ምንም አያስቸግርም። በቀላል መንገድ ነው። እጃችንን ነካ እያደረግን በዘይት እንደዚህ ማሸት ማለት ነው። ከዛ እንደዚህ ካሸን በኋላ ይሄው እንደዚህ እየደረሰ ነው። ከዛ 4 ቦታ ቆርጠዋለሁኝ። ለ4 ነው የምቆርጠው እኔ ማለት ነው። 2 ኩባያ እና ግማሽ ነው። 4 ቦታ አድርጎ ቆርጠዋለሁ ማለት ነው። እንደዚህ 4 ቦታ ተቆረጥኩ በኋላ ይኸው 4 ቦታ ቆርጫዋለሁ ማለት ነው። እኩል አድርጌ ሁሉንም እኩል አድርጌ ነው የቆረጥኩት። ከዛ እንጨት አለኝ። ይሄንን በእጄ ላይ ለምጠፈጥፈው በእንጨት እንደዚህ እዘረጋለሁ ማለት ነው። ከዛ እንደዚህ ታረኩ በኋላ በእጅ አስተካክለውና ዘይት ጨምራለሁ። ማንኪያዋ ትንሽ ናት፣ ብዙም ትልቅ የሚባል አይደለም እና በዚህ 2 ጨምራለሁ ማለት ነው። ከዛ እንደዚህ ታረኩ በኋላ ሁሉም ቦታ ዳርሽ ቀባና ከላይ ዱቄቴን እነሰንስበታለሁ። ዱቄት ተነሰነስኩ በኋላ አጥፈዋለሁ ማለት ነው። እኩል አድርጌ ሁሉንም እንደዚህ ሁሉም ቦታ እያዳረስኩት ነው። አሁን እንደምታዩት እንደዚህ ዱቄት እንደዚህ ዘይቱን አዳርሻለሁ። አሁን ዱቄት ጨምራለሁ ማለት ነው። ዱቄቱን ሁሉም ቦታ ዘይት አረኩበት ቦታ ሁሉ ዱቄት ጨምራለሁ ማለት ነው። ዱቄት ተጨመርኩ በኋላ አጥፈዋለሁ። አሁን እሺ እንደዚህ አጥፋለሁ ማለት ነው። ይሄው እንደዚህ እኩል አድርጌ አጥፈዋለሁ። እንደዚህ አድርጌ ታጠፍኩ በኋላ ሁሉንም እንትን አላሳያችሁም እንዳይረዝም ቪዲዮ ማለት ነው። በአንድ ታሳያችሁ ደግሞ ተጨረስኩ በኋላ አሳያችኋለሁ። እንደዚህ ይኸው እንደዚህ እኩል አድርገን ታጠፍነው በኋላ ይኸው እንደዚህ አድርጌያለሁ ማለት ነው። ከዛ ይኸው ጨርሻለሁ። አሁን መዘርጋት ነው እንደገና ማለት ነው። እሺ አሁን እንደዚህ እያደረኩኝ ዘረጋለሁ። በዛው በእንጨት ዘረጋለሁ። በእጅ አስተካክሌ ካበቃው በኋላ በዛም እየገለበጥ በእንጨት እንደዚህ መዘርጋት ነው ማለት ነው። ከዛ እንደዚህ ብዙም እንትን ማሳሳት አይፈልግም። እንደዚህ አድርጋለሁ። ለማንኛውም ይሄን ቪዲዮ ያያችሁ ምክንያቱም በጣም ደስ ይላል፣ አሪፍ ነው፣ ሞክሩት። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ ላለሁኝ እና ዛች የደውላ ምልክት ያችን የደውላ ምልክት ተነካችሁ ሁልጊዜ የምለቀው ቪዲዮ ይደርሳችኋል ማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉ ላለሁ። ይሄን እንደዚህ መጥበሻ አለኝ፣ ትልቅ ዘርጋ ያለ መጥበሻ ነው። ሌላም መያዝ ትችላላችሁ፣ ሌላም መጠቀም ትችላላችሁ። እንደዚህ አድርጋችሁ ታረጋላችሁ። ይሄው እንደዚህ ማለት ነው። ሞቅ እስኪል እየጠበኩት ነው። አሁን ትንሽ ሞቅ ካለ በኋላ እንትን እለዋለሁ ማለት ነው። ይሄው ሞቀው ላይ አድርጋለሁ። ከታች ብቻ እንዲበስል ነው የምፈልገው፣ ከላይ አይደለም። ከላይ ሁለተኛ ላይ ስጨምረው እንትን እንደዚህ ልክ እንደ ሳምቡሳ
ሊጥ ማለት ነው። እንደዛ ከሆነ በኋላ አሁን እዚህ ጋር እንትን ሽንኩርትና አንድ ራስ ሽንኩርትና አንድ ቃሪያ አለኝ። ትልቁ ቃሪያ ማለት ነው። የፈረንጅ ቃሪያ ነው፣ ትልቅ ነው። እንደዚህ ተከትፏል። ብትፈልጉ ከፍ ከፍ ማድረግ ትችላላችሁ፣ ማድቀቅም ትችላላችሁ። እዚህ 2 እንቁላል አለኝ። 2 እንቁላል ጨምርበታለሁ ማለት ነው። 2 እንቁላል ጨመርኩ በኋላ ጨው ትንሽ ጨምራለሁ። 1 ማንኪያ በትንሿ ወተት እንትን እንቁላሉን ጨምራለሁ። ከጨመርኩ በኋላ እንደዛ አድርጌዋለሁ ማለት ነው። በነገራችን ላይ ቁንዶ በርበሬ ጨምሬበታለሁ፣ ትንሽ ጥቁር ቁንዶ በርበሬ። ከዛ ያበሰልኩትን ጨምር እንትን ተታች የበሰለውን ወደ ላይ አድርጌ ያዞራዋለሁ ማለት ነው። ከውስጥ ያልበሰለውን ተሳቱ ላይ አድርጌዋለሁ። ከዛ እንቁላል እንትን ከጨመርኩ በኋላ እንደዚህ ሁሉም ቦታ አስተካክሌ ካበቃው በኋላ እንደዚህ እያደረግን ሁሉም ቦታ ማዳረስ አለብን ማለት ነው። እንቁላሉ ሁሉም ቦታ እንዲገኝልን። ከዛ እንደዚህ ታዳረስኩት በኋላ ይኸው እንደዚህ ታዳረስኩት በኋላ እሺ፣ አሁን አዳርሼ ጨርሻለሁ። ታላይ ጨምርበታለሁ ማለት ነው። አንዱን ሊጡን እንደዚሁ እያበሰልኩታልና 4ቱን ስለብቻለሁ አሁን። ከዛ አንዱን እንደዚሁ የበሰለውን ተውስጥ ነው የምናደርገው ማለት ነው። ያልበሰለውን ተላይ እናደርጋለን። ይሄው እንደዚህ ጨምሬበታለሁ። ተላይ ያለው አልበሰለም፣ ተውስጥ ያለው ነው የበሰለው። ከዛ እንደዚህ ከሆነ በኋላ ትንሽ ቀላ እስኪል ድረስ መልኩን ቀየር እስኪያደርግ ድረስ እንጠብቃለን። ይሄው መልኩን ቀይሯል አሁን። ከዛ ዘይት ቀባለሁ ከላይ ማለት ነው። ዘይት እንደዚህ እያደረኩ ቀባለሁ። ከስር ያለው ይበስላል። ይሄ እንደዚህ ቀባለሁ። እንደዚህ እያደረኩ ቀባለሁ። ከቀባው በኋላ ሁሉም በታዳርሼ ዘይት ብዙ አይደለም፣ ትንሽ ነው መቀባት ያለብን፣ ዘይት እንዳይበዛ ማለት ነው። ቅቤ ማድረግ ትችላላችሁ። ዘይት የማትፈልጉ ሰዎች ቅቤ መጠቀም ትችላላችሁ። አሪፍ ነው በቅቤ ማለት ነው። እንደዚህ መልኩ ተቀይሯል። በጣም ነው ደስ የሚለው። እንደዚህ ሁሉም ቦታ አዳርሻለሁ። አሁን ታች ያለው ነው የቀረኝ ማለት ነው። ይሄን ገለብጠውና እንደዛ ከዛ ተገለበኩ በኋላ ያንኛው ታሰር ያለውን እንቀባለሁ ማለት ነው። ገልብጫለሁ። አሁን እንደምታዩት ዘይት አርጌበታለሁ። ሆነንም እንደዚህ ያዟዟርኩ ማሰል አለብኝ። እንደዚህ ከበሰለ በኋላ እንደዚህ በማንኪያው ወርታ ጫን ባሉት እንቁላሉ ወደ ላይ ተነፍቶ ከላይ ያለው አይበስልም። ከውስጥ ተሰር ያለው ይበስልና ከላይ ያለው ላይ በስል ይችላልና ሁሉም ወርታ ጫን ባሉት እንደዚህ እየበሰለ ነው አሁን። ሊጡ ተተረፈ በነገራችን ላይ ፍሬዘር ውስጥ ማስቀመጥ ትችላላችሁ። እኔ አሁን ያደረኩት ሁለቱን አንድ ቦታ ነው። ይሄን ሁለቱን ደግሞ ፍሬዘር አስቀምጠዋለሁ፣ አንድ ይሆናል ማለት ነው። አንድ ነው የሰራሁት አሁን ይሄን እንደምትመለከቱት። ከዛ እንደዚህ ሆኖላችኋለሁ። እንደዚህ ተረጋግጥ በኋላ አልሙኒየም ላይ ታረጋላችሁ። አልሙኒየም ላይ ወጣችሁ። ከዛ ይሄው አልሙኒየም ላይ እንትን ብያለሁኝ ማለት ነው። አልሙኒየም ላይ አድርጌያለሁኝ ትንሽ ሰዓት እንትንና እንደዚህ ተፋርገን በአልሙኒየም ማለት እንችላለን ማለት ነው። እንደዚህ ካደረግነው በኋላ ትንሽ ሰዓት ይተን ተመልሰን እንቆርጠዋለን ማለት ነው። ይሄው እንደዚህ ቆራርጬ ጨርሻለሁ። አሁን መጨረሻ ነው ጨርሻለሁ። አሁን አልሐምዱሊላህ በጣም ደስ የሚል ነው። ማሻአላ ሞክሩት። ወላይ በጣም አሪፍ ነው። እኔ የሞከርኩት ነገር ነውና በተለይ መዳም ቤት የምትሰሩ ልጆች ይሄ በጣም ይጠቅማችኋል። ሞክሩት። ሀገርም ገብተን ብንሰራው ይሆናል። በጣም አሪፍ ነውና ሞክሩት እላለሁኝ። አሁን ቪዲዮዬን ጨርሻለሁ፣ ሰርቼ ጨርሻለሁ። ሁሉም እንግዲህ በአዲስ ቪዲዮ ውስጥ እንገናኝ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ። በያላችሁበት ያለ ሰላምታ ከእናንተ ጋር ይሁን እላለሁኝ። ይሄው አሁን መጨረሻ ነው ጨርሻለሁኝ። እባካችሁ አዲስ ሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክት እየነካችሁ ቤተሰብ ሁኑ እላለሁኝ። ምክንያቱም በየቀኑ የምሰራው ቪዲዮ የመለቀው ቪዲዮ ይደርሳችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።